ለጂሙ ጀማሪ ከሆንክ ባይሴፕሳችን በደንብ እንዲያድግ ከፈለግን እነዚህ ሶስት ስህተቶችን ማቆም አለብን። ሶስተኛው ነገር ግን በጣም ማቆም ያለብህን ነገር ነው። ግን ሰውነታችን ወይም ጡንቻዎቻችን እንዴት በተሻለ ሁኔታ ለመገንባትን ፍላጎትም ካለን ይህም ማለት እንዴት ጡንቻዎቻችን እንደሚያድጉና እንዴት የስልጠና ፕሮግራማችን እንደሚገነባና ሌሎችም ሀሳቦችም ስለሚያካፍል ስለ ጡንቻ ግንባታ የተሟላ መጽሐፍም አለኝ። ግን ከመግዛታችሁ በፊት የመጀመሪያው 20 ገጾችን በነፃ ማንበብ ይቻላል። ፍላጎትም ካላቸው በቴሌግራም ወይም ኢንቦክስ አውሩኝ። ሊንኩ ፕሮፋይል ላይ አለ። ባይሴፕስ ትንሽ ጡንቻ ነው። ይህም ማለት ጀርባ በምንሰራበት ጊዜ በዋንነት የሚሰራ ጡንቻ ነው። የመጀመሪያው ስህተት አብዛኛው ጀማሪዎች ከሚችሉትም በላይ ከባድ ክብደትን ማንሳት ነው። ሁለተኛው ስህተት ደግሞ ሙሉ በሙሉ አለመዘርጋት ነው። በምንሰራበት ጊዜ ክብደቱን ሙሉ በሙሉ መዘርጋት አለብን። ሶስተኛው ስህተት በየሳምንቱ በተመሳሳይ ክብደትና በተመሳሳይ ድግግሞችን መስራት ነው። ጡንቻው በየሳምንቱ ይላመዳል። ስለዚህ በተቻለ መጠን በየሳምንቱ አዲስ ክብደት ወይም ከ1 እስከ 2 ድግግሞችን ከባለፈው ሳምንትም ማሻሻል አለብን። በመጨረሻ ጀማሪዎች በጥሩ መንገድን ለመጀመር ፍላጎትም ካላቸው የኔን መጽሐፍን መግዛትም ይቻላል። በቴሌግራም አውሩኝ። የቴሌግራሙ ሊንኩ ፕሮፋይል ላይ አለ። ከተመቻችሁ ላይክ እና ፎሎ ማድረጋችሁን አትርሱ።